የታሪኩን እውነታነት ባላረጋግጥም እንዳይሆን ከመፈራቸው ነገሮችና ከማስባቸው ነገሮች ነበር። ታሪኩ እንዲህ ነው። ከዕለታት አንድ ቀን አንድ ወጣት በአንድ አጋጣሚ አንዲት አማላይ ወጣት ሴት ይተዋወቃል። ታዲያ ውበቱ ልቡን ሞላ። ቀልቡን ይገዛውና ከወገቡ ጎንበስ ብሎ ከአንገቱ ቀና ይልና በሚያምር ፈገግታ ይተዋወቃታል። እሷም የፈገግታውና ሰው አክባሪነቱ የሰላምታ አሰጣጡን ተመልክታ ሰላምታውን አክብራ በአክብሮት ተቀብለው ይተዋወቃሉ። ከትንሽ ቀናት በኋላ እየተገናኙ መጫወት ጀምራሉ። የፍቅር ጊዜ ማሳለፍም ይጀምራሉ። ከጊዜ በኋላም እንድታገባው ቀለበት ይዞ ተንበርክኮ ታገብኛለሽ እያለ ይለምናታል። እሷም በደስታ አገባለሁ ብላ ትቀበለዋለች። ከአንድ ዓመት በኋላ ሰርግ ሆኖ ተጋቡ። በፍቅር ትዳራቸውን እየኖሩ 4 ልጆች ወለዱ። የልጁ አጎት ከገጠር ይመጣል። በወንድሙ ልጅ ትዳር እየተደሰተ ልጄ አሁን በጣም ደስ ብሎኛል፣ ግን አንድ ሚስጥር ልንገርህ። አባትህ አንድ ሚስጥር አካፍሎኝ ነው የሞተ። አንዲት እህት አለችህ። አባትህ ከትዳሩ በድብቅ ሌላ ቦታ የወለደች እህት አለችህ አለው። አሁን እኔ ቦታውን አመላክትሃለሁ፣ አንተ ፈልገህ ሄደህ አገኛት ሲለው እህት አገኘሁ ብሎ በጣም ተደሰተ። ከመቀመጫው ተነሳ። አሁን አመላክተኝ ሲለው አዎ ልጄ እኔ በጠዋት ስለምሄድ ብሎ የልጅቱን ወይንም ያቺ የአባቱን ልጅ ስም እና የመኖሪያ አድራሻዋን ሲነግረው ደነገጠ። የእህቱን ስም ሲጠራለት ደግሞ ራሱን ሳተ። ምክንያቱም እህቱን ያገባው የሚስቱን ስም ነው የነገረው። ሚስትም ተቀምጣ እየሰማች ነበርና ገና የእናቷ ስም እንደተጠራ በድንጋጤ ከሱ በፊት ራሷን ስታ ወድቃለች። በነገሩ ግራ የተጋባው አጎት ውሃ ረጭቶ እንዲረጋጉ ካደረገ በኋላ ነገሩን አስረዱት። በጊዜው ባለማስተዋወቁ የተጸጸተው አጎት ከተቀመጠበት ቦታ ላይ እስከ ወዲያኛው አለፈ። እነሱም ራሳቸውን በሐዘን ማቅ አለበሱ። እባካችሁ ወልዳችሁ እንዳልወለዳችሁ ዝም አትበሉ። በሰዓቱ ልጆቻችሁን አስተዋውቁ እንጂ አይግረማችሁ። ሚስጥር ጊዜ አለው። እንዳንጸጸትና ራሳችንን እንዳናጣ ጊዜውን እንወቅ። ከእንደዚህ አይነት አስፈሪ ነገር ፈጣሪ ይጠብቀን።